በትዳር ውስጥ የናርሲስት ምልክቶች ካሉ እነዚህን ነገሮች ታያላችሁ ማለት ነው። አንደኛው በጣም በትዳራችሁ የሚያስከፋ ነገር፣ ክፉ ነገር ተደርጎባችሁ ወይም አድርጎባችሁ ወይም አደርጋባችሁ በተለይ ያንን ነገር እንደ ትክክለኛ ነገር ወይም እንደ ተለመደ ነገር አድርገው ሊያሳምኗችሁ ይጥራሉ ማለት ነው። ሌላኛው ሁለተኛው ነገር ከፍተኛ የሆነ ራስ ወዳድነትና ራስ ሳይከፉ እንዴት ማለፍ እንዳለባቸው በራሳቸው ጊዜ የራስን ጥረት እያደረጉ የሚቀጥሉ ናቸው። ሶስተኛው ነገር ደግሞ አንዳንድ ጊዜ ከአቅም በላይ የመነጋገርና እስከ መደባደብ ድረስ ሊያደርሱ ይችላሉ ማለት ነው። በተለይ የናርሲስት ምልክት ያለባቸው ሰዎች ከቃላት መነጋገር አልፎ እስከ መደባደብ ድረስ ያደርሳሉ ማለት ነው። አራተኛው ደግሞ ምንድነው? በተለይ እናንተን በዚህ መንገድ የበላይነት አድርገው እንደተቆጣጠሯችሁና እናንተን እየተቆጣጠሯችሁ የሚቆጣጠሩበት መንገድ ይሄ የተሻለ መንገድ አድርገው ያሉ ማለት ነው። ከላይ የዘረዘርኩላችሁ ምልክቶች ካያችሁ በባልም ቢሆን በሚስት በኩል በትዳር ውስጥ ይሄ የናርሲስት ችግር ነው ማለት ነው። ስለዚህ በተለይ እንደዚህ አይነት ነገር ተፈጥሮ በትዳራችሁ መካከል ጥሩ ትዳር እየኖራችሁ ጥሩ ነገሮችን እያሳለፋችሁ ነገር ግን በመሃል ከጊዜ በኋላ ሊሆን ይችላል እንደዚህ ምልክቶች እየተፈጠሩ በትዳራችሁ ላይ ሰላማችሁን እያጣችሁ ከሆነ ከጊዜ በኋላ ለከፍተኛ የሆነ ዲፕሬሽን እና ስትረስ ከእናንተም አልፎ ልጆቻችሁ ላይ ከፍተኛ የሆነ ተጽዕኖ ያመጣል ማለት ነው። ስለዚህ እንደዚህ አይነት ምልክቶች ደግሞ ከፍተኛ የሆነ የስነ ልቦና ችግር ላይ በትዳራችሁ በህይወታችሁ በየቀን የምታደርጉት ላይ ከፍተኛ በስራችሁ ላይ ከፍተኛ ጫና አለው ማለት ነው። የስነ ልቦና አማካሪ ባዩ ጌታቸው። መልካም ቀን።